ቶታል ፉትቦል አሁን ላይ ካሉ ትላልቅ የእግር ኳስ ጌሞች መካከል ሊጠቀስ የሚችል ጌም ነው። ቶታል ፉትቦል በውስጡ ብዙ አይነት የጨዋታ አይነቶች ያሉ ሲሆን ግራፊክሱም በጣም ያበደ ነው። ይህን ጌም ለማውረድ ስልካችሁ የግድ 2GB ቦታና ከአንድሮይድ ቨርዥን 7.1 በላይ ሊሆን ይመረጣል። እናም 3GB ራም ስልኮች ካሏችሁ ጌሙ ይሰራላችኋል። ነገር ግን ፕሌይ ስቶር ላይ ቀጥታ ገብታችሁ ቶታል ፉትቦል ብላችሁ ፈልጉ፣ ጌሙን አታገኙትም። እንዴት እንደምታወርዱና እንደምትጫወቱ ዛሬ በዚህ ቪዲዮ እናያለን። እንቀጥል። It's our lives in hindsight. And as I lay here in the street, I see what I need. I need escape from this debris.
to now. I long that it could last. I've seen the wasteland of these empty words. This life is a በቅድሚያ ቪፒኤን ማውረድ ይኖርብናል። የፈለግነውን አይነት ቪፒኤን መሆን ይችላል። እኔ የምለቅላችሁ ቪፒኤን አለ። ብቻ የሚመቻችሁን ቪፒኤን ማውረድ ይኖርባችኋል። ከዛም ፕሌይ ስቶር ነው የሚያስፈልጋችሁ። እነዚህ ይሄ ችግር ብዙ ጊዜ ይፈጠራል። እነዚህ ብዙ ጌሞች ላይ ሊያስቸግራችሁ ይችላል። ኢፉትቦል ላይ ላይሰራላችሁ ይችላል። ፐብጂ ላይ መጣላችሁ ይችላል። ምክንያቱም ስለማይፈቀድ ነው። ለኛ ሀገር ስለማይፈቀዱልን ነው። ምንድነው ማስተካከያው? ምንድነው የምናደርገው? ፕሌይ ስቶሩን ተጭነን ይዘውና አፕ ኢንፎ የሚለውን ነካዋለን። ወይንም ሴቲንግ ውስጥ ገብተን አፕሊኬሽን ውስጥ መግባት እንችላለን። በዚህም በቀላሉ ማግኘት እንችላለን። ከዛም እንደዚህ ከገባን በኋላ ስቶሬጅ ኤንድ ቻትስ የሚላለ እሱን ነካውና ከዛም ክሊር ስቶሬጅ ክሪል ቻት በቃ እነዚህ ሁለቱ እናደርግና እንወጣለን። ከዛም ክሊር ካደረግነው በኋላ ፕሌይ ስቶራችንን ዋይፋይ እናበራለን። ከዛም ካገናኘን በኋላ ቪፒኤናችንን እንከፍታለን። ከዛም ኮኔክት እናደርገዋለን። ቪፒኤናችንን ኮኔክት እንዳደረግን እንወጣለን። ከዛም ፕሌይ ስቶራችንን ቀጥታ እንከፍተዋለን። ከዛም ፕሌይ ስቶራችንን እንደከፈተልን እዚህ ጋር ቡክስ የሚል ሜኑ ይጨምርልናል። እንደዚህ ከመጣ ተለውጦልናል ማለት ነው። ጌሞቹ ማግኘት እንችላለን። ያስቸገሩንን ብዙ ጌሞች ማግኘት እንችላለን። በእኛ ሀገር የማይፈቀዱ ማለት ነው። ከዛም ሰርች ባሩና ከሆነ እንደዚህ ያመጣልን ቶታል ፉትቦል ብለን እንጽፋለን። ቶታል ፉትቦል ብለን ስንፈልግ ይሄው ጌሙን ያመጣልናል። እንደዚህ ካላመጣልንም ሊንክ ስለማስቀምጥ እሱን ነክታችሁ ማግኘት ትችላላችሁ። በመቀጠልም ይሄንን ኢንስታል ማድረግ ነው። ይሄንን ኢንስታል አድርጋችሁ እንደጨረሳችሁ ጌሙን ስትከፍቱ ኢንስታል የምታረጉት ሌላ 700 ምናምን ሜጋባይት ፋይል አለ። እሱ እንደጨረሳችሁ ጌሙን መጫወት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳረሱ። ቻው።